ቤቶች ደህና ዋላችሁ? ሰላም ናችሁ? ያያታዲቢ ነው? አዎ ሰላም ነው። የግጥምና የዜማ ደራሲው የስክስታ ጭምር የስክስታም ደራሲ የስክስታ የዲከራ የሁሉ ነገር እስክስታ ሁሉ ደራሲ እስክስታ ነው። አብሮ ነው እንትን ያለ ቁጭ ግጥምና ዜማ ፈልግሽ? አዎ በጣም ወደ ትክክለኛው ቦታ ነው የመጣሽ። ይገርምሻል፣ እኔ ብዙ ነገር ያውቃል። ምንድነው ያለሽ ነገር ወደ ስትመጭ ምን ግጥምና ዜማ ደራሲ ናቸው? አዎ ግጥምና ዜማ ያሳቸው ታሉት ውጭ ሌላው እንደውም ተሰሚነት የለውም። እሳቸው ጎበዝ ናቸው። ብዙ ሰው ሰርተዋል። አንጃ ታዋቂ ናቸው። የብዙ ሰው ብቻ እኔ ልጅ ታገር ውስጥ ተውጭ ተውጭ ሀገር ውስጥ ተውጭ ተዳሪ ተጎበኑ ድረስ ተባህር ማዶ እስከ ቃኖስ እስከ ወንዝ ድረስ እስከ ኩሪያ እስከ ተቀዳው በእንስራ እስካለው ውሃ ድረስ ይገርምሻል። አሁን ራዲዮ በከፍቼ የኔ ግጥምና ዜማ ነው በቃ የሚል የኔ ድምፅ። ቴሌቪዥን በከፍቼ የኔ ነው። አንቴና የሌለው በተለይ ቴሌቪዥን በከፍቶ አሁን አንቴና አሁን የሌለው ቴሌቪዥን አለ ነው የሚል እሱ አሁን ከኔ ነው የወሰድኩት። እሱንም እኔ ይገርምሻል፣ ከዚህ በፊት በረሃ ሄድኩ ደክሞኝ አንድ ቦታ እርፍ አልኩና አልኩኝ። አሁን ያንቺን ወስዶ አድርጎ ወሰደና ቴሌቪዥኑ አሁን እንትን የሌለው ቴሌቪዥን ይላል ዜማው ተሱ። አሁን ራዲዮ ክፈች ጣቢያ ታላገኝሽ ነው አይልም። ከኔ ነው የወሰድኩት። ወንዝ ውሃ የሚለው ተኔ ነው። ይሄ ደግሞ የወንዝ ውሃ እያለ የሚሄደው ዶቆ የሚለው ሆዴን አሞኝ እኔ ቁጭ ብዬ ሆዴ ይንደቆደቃል። አሁን ያ ሲንደቆደቅ የሚለው ድምጡ የኔ ሆድ ድምጥ ነው። ተኔ ነው የተወሰደ። ሸጋ ነው። ይገርምሻል። ሌላው ቀርቶ ውጭ ሀገር አሁን ብዙ የተኔ ዜማና ግጥም የወሰዱ ድምጣውያኖች አሉ። የመጀመሪያው እስካሁን ድረስ አትሊስት እስካሁን ድረስ አሜሪካን ሀገር ቁጭ ብሎ በእኔ ልፋትና ላብ የሚበላ ማይክል ጃክሰን እስካሁን እየበላ ነው፣ ዓለምን እየዞረ ማይክል ጃክሰን ጀማል አሁን ይሄ የማን ነው? ጅሞ ያላት የኔ ናት። አሁን ያሉት የውጭ ይሄ እንደዚህ ብሎ አይተሽው ተሆነ እንደዚህ ብሎ ጅሞ ብሎ በፍጆ እንጂ ሲያነሳ ጤና ይስጥልኝ ይሄ አሁን ተዲል ይሄድ ሰው አሁን ሳልፍ ጤና ይስጥልኝ ይሄን እንትን ኋላ ደግሞ ይሄ እንጂ ያለው ጅሞ ያላት እቺ የኔን ከኔ ነው። ማንም አሁን የራሴን የፈጠርኩት አልጋሪ እንደው ከሱ የተሻለ ሸጋ ዜማ ይሰጣል። ሸጋ ያላስ ያው ቡጫ ጄኒፈር አሁን ጄኒፈር ማነው? ጄኒፈር የምትባላለች። እንደውም ብዙ ሰው ይጠረጥረኛል። ምን አደረገች? ያዳላል እሷ ያዳላል ዜማው። አዎ እንትን በሴትና በወንድ እኔ ግን ልቡጥልሽ እንዲያስተያጅችን ያስተያዝ የለም እኔ ራሴ ሙያ ያለኛ እንደው ተሁለት የማን ይበልጣል ግን ታጀነፊ አሁን ሰለስተና የዘፈነው የማይክል ይለኛል ግን የሷን ደና የሷን ተስፋም እንደም የሷንም የሚያስንቅ ገደለኝ የሷን ምንድነው እንትን የሚላላት አሁን እኔ የሰጣት ተዝየለኛል ይሄ ዋካ ዋካ አሁን ይሄ እንጨት ፈልጥ ነው ኳ ሚላ ከዛ ነው የፈጠርኩት ኳ እንዴ አያተ እንዴ ታምንም ይሁን ታምንም ይፍጠሩት እኔ ግድ የለኝም ብቻ ከኔ ግጥሙ ያማረ ግጥምና ዜማ ያልወሰደ ነፍሳት ያልወሰደ አጀር ያልወሰደ ነፍስ አካል የለም። ተዝም ባንስቶ ምትሏ ዝምብ ተኔ ነው። አሁን እስቲ ዝምብ አሁን ንብ አሁን ተኔ ነው የወሰደች ንብ ተሱ ያላል ተኔ ነው የወሰደች ያለው እንዴት ተቀደለ ይገርምሻል። የዛሬ 3 አመት ወባ ሞኝ ነበር እሱ ያንቀጠቀጠኝ ጥርሴ ገጥገጥ አሁን ይሄንን ወስዶ ማን ተጠቀመበት? ማይክል ጃክሰን እንዴ ሲንቀጠቀጠች ካለ ያለ ሲቀጠቀጠኝ ነው ወስዶ ሰጥቼዋለሁ። ግን ይሁን አያታደ ብቻ እነሱን የሚያስንቅ ሸጋ ዜማ ይሰጠኝ ነው
አሁን ፈልግ ያው ያንቺ አቀባበልሽ ስኬልሽ ታይቶ ሸጋኔ እንግዲህ ቀለም ስቀበል ሸጋኔ። አዎ እንግዲህ እኔ አሁን ሙያዬን እጄ ሰባራ የሚያደርገኝ ሰው አልወድም። ኑራል ሰብር ምን ዋናው ነገር አንቺ በዓለም አቀፍ ደረጃ እንድትታወቂ ነው የኔ ፍላጎት። ሲሆን ተጀኔፈር እኩል ታይሆን ተስፋ በልጠሽ ሀገራችንንም መንደራችን ዓለማችንን እንድታስተዋውቂ ከሷ እስከ ከፍ ያለ ማይክልን እኩል ሳልሆነ ከፍ ነው እንጂ ደግሞ ማን ነው ይሄ ሞዛባ የሚባል አለ ደግሞ አፍሪካዊ